ምሁር እንዲገድል ነፍጠኞች ሌት ተቀን እየሰሩ ነው። ይሄ ሚኒሊክ የተቀመጠበት ፈረስ ማለትም ጊዮርጊስ ያለው ሐውልት የተሰረቀ ፈረስ ነው። ገላና አካባቢ ከሚኖር ሲዳ ደበሌ ከተባለ ገበሬ ነው የተሰረቀው። ዛሬም ይሄንን ፈረስ ሳይሆን እናደዳለሁ። የተሰረቀብን ፈረስ ነው። አስፈላጊ ከሆነ ይህ ትውልድ የተሰረቀውን ፈረስ ሊጠይቅ ይችላል። ሚኒሊክ ወደ ኦሮሚያ ሲመጣ በአህያ ላይ ተቀምጦ ነበር የመጣው። ፈረስ ላይ መቀመጥ የት ያውቅበትና ነው? ምናልባት ሰው እየተጎተተለት ፈረስ ላይ ተቀምጦ ይሆናል። ዛሬም በየዓመቱ የአድዋን ድል እናከብራለን የሚሉ ሰዎች ፈረስ ላይ እንደ ንጉሱ አስቀምጠው ሌሎች ፈረሱን ሲጎትቱላቸው ያለው። ፈረሱ ለባለቤቱ ሊመለስ ይገባል። ይህ የማይቀር ጉዳይ ነው። ሚኒሊክ ጨካኝ ወንጀለኛ ነው። ክፉ ቢሆን አይደለም እንደ አርሶ አደር ፈረስ የሚሰርቀው። የህዝብ ንጹህ ደም በእጁ ላይ ያለበት ሰው ሐውልቱን እንዴት ከቤተ አጠገብ ቤተ መንግስት ታቆማለህ? ከሐጫሉ ረጅም ቃለ ምልልስ መሃል እነዚህን ለአብነት ማሳያ አካፈልናችሁ። አሁን እናንተ ሐሳብ ስጡበት። ከዚያ በፊት ግን የዛሬ ሳምንት ግድም ዋጋ የለገሰ ለጀዋር በጻፈው ደብዳቤ ማገባደጃ ላይ ያሰፈራት አንቀጽ ለወዳጁ ሐጫሉም ትሆናለችና እናንብብለት። አቦላሽ በሉ፣ ዝም ብላችሁ ሰውየውን እርዱት፣ ከህወሓት አትባሱበት። በምትሉት ልክም በአማራ አልተከበበም። ይሄ አማራ መቼም ፈርዶበታል፣ እሱም ተከበብኩ ይላል። ኦሮሞንም አላስበላም። ይሄ ኦሮሞ መቼም ፈርዶበታል፣ ያበላናል ስንል ተበላው ይላል። ከገዱ አንዳርጋቸው ወንበር ላይ ሃርድ ከረንሲው ያለው የቦረና ሰንጋሻኛ ላይ ነው። 4 ኪሎ አካባቢን ተውለት። ወደ ቦረና ሂዱ፣ አርሲን ያዙት፣ ሸዋን አልሙ፣ እኛም ይለፍልን ወግ ደርሶን እንሙት። ኦሮሚያና ኦሮሞ እናንተ ለምትጠይቁት ዋጋ በጣም አይመጥንም፣ ከዛ በላይ ውድ ነው። በእናታችሁ አብይ አህመድን አግዙት፣ አታወሳስቡ። በተረፈ በዛኛው መንገድ የማይሆን ዋጋ መክፈላችሁ ነው። መንጌ በአራት አቅጣጫ ተወጥራ 17 ዓመት በፈላችበት ሀገር ጃንሆይ ድክም ብሏቸው በወረዱበት ሀገር መሌኮ ባይሞት ዛሬ 29ኛ ዓመት የስልጣን ሻማውን ልናከብር ሰልፍ እንወጣ በነበረበት ሀገር ሰውየው የ10 ዓመት ብሎ እቅድ እየለቀቀብህ ወንበር አካባቢ ምን ታደርጋለህ? ከሰኔ 30 በኋላ እንተያያለን ብትለው ባትለው ብዙም ለውጥ አይኖረውም። መርጠው አልመጣምና ባትመርጠው አይወርድም። ሐጫሉ ከቋሚው ስርዓት ጋር ላደረገው ከንቱ ሙግትና ስልብ ኃይለኝነት ይችን እንደ መልስ ሰጠ ነው። ካለፈውና ያቅማቸውን ሰጥተውን ካለፉት ንጉሠ ነገሥት ምኒልክ ሙት መንፈስ ጋር ላደረገው ክርክር ደግሞ የታሪክ አስተማሪው አቶ ታየ ቦጋለ እንዲህ የሚል መልስ ሰጥተውታል። ሐጫሉ ታሪክ ተናገረ ብሎ መናደድ ምን ይሉታል? ሲጀመር ፈረስ ለመላው ኢትዮጵያዊ ብርቅና እንግዳ ነገር አይደለም። ኢማም አህመድ ኢብን ኢብራሂም አልጋዚ ወይም ግራኝ አህመድና አጼ ልብነ ድንግል በ1529 ሽምብራ ኩሬ ምስራቅ ሸዋ ላይ የተፋለሙት በሁለቱም በኩል ፈረሰኛ ሰራዊት ይዘው ነው። ይህ ተረት ተረት ሳይሆን የዘመናዊ ታሪክ ጸሐፊ ሸሃብ አዲን ጦርነቱን በአይኑ ተመልክቶ በአረብኛ ካሰፈረው ጦማር ፋቱህ አል-ሀበሽ ትርጉም ማለትም የሀበሽ ወረራ ዘ ኮንኩዌስት ኦፍ ሀበሻ አይቶ መረዳት ይቻላል። ወላይታ፣ ሀዲያ፣ ጌዲዮ፣ ስልጢ፣ ጉራጌ፣ ከምባታ ከትግራይ ጫፍ አሉላ እንግዳ በፈረስ ስማቸው አባነጋ እስከ ደቡብ ከምዕራብ እስከ ምስራቅ ድረስ ድንቅ ፈረሰኞች ሴቶችም ሆኑ ወንዶች በአራቱም ጫፍ ፈረስ መኮድኮድ መጋለብና መስገር የሁሉም ኢትዮጵያዊ የጋራ ባህልና ልምድ ነው። ለሕፃናት ጭምር ፈረስ ብርቅ አይደለም። በተሽከርካሪ ስትዋቡ የምታስተውሉት ጨዋታ ጭምር ነው። የሚኒሊክ ፈረስ ስም አባዳኘው ሲሆን የሚኒሊክን ጀግንነት ለማወቅ ለሚፈልግ መጀመሪያ አፍሪካ በቅኝ ግዛት ስር በመውደቋ የአካባቢውን ሁናቴ በመገምገም በፍጥነት ለዘመናት የኖረውን አንድነት ይበልጥ ለማስተሳሰርና ለማደርጀት ሀገርን ከቅኝ ግዛት ለማዳን 98 እጅ ያህሉን የኢትዮጵያ ስፍራ በፍቅር አንድ እጅ የሚሆነውን አካባቢ ያለውን ጦረኛ ኃይል በመጠቀም አዋሃዱ። አንድ እጅ ከአድዋ በኋላ ያለ ጦርነት የተዋሃደ ነው፣ ከላይ እንደጠቀስነው ከካፋ ሸካ በስተቀር። በባዶ ወኔ ሳይሆን በጀግንነት የሚኒሊክ ኢትዮጵያዊ ጦር የትኛውም አካባቢ ያለውን የውስጥ ኃይል ሳያሸንፍ የተባበረች ኢትዮጵያን አልመሰረተም። ደጋግሜ እንዳነሳሁት የሚኒሊክ ጦር አብዛኛውን የደቡብና የምዕራብ ክፍል የተቆጣጠረው በመጀመሪያ የሸዋን ጦር ሸዋ፣ አማራ፣ ኦሮሞ፣ አርጎባ፣ ጉራጌ በኋላ ስልጢን በመያዝ በመቀጠል በሸዋ ጦር አማካይነት የጊቤ ኦሮሞ ግዛቶችን ጂማ፣ ጎማ፣ ጉማ፣ ጌራና ሊሙ ኢናሪያ ያለ ጦርነት በመያዝ አስከትሎም የሌቃ ወለጋ ግዛቶች ቄለምና ነቀምት ያለ ጥይት ድምጽ በፍቅር በመያዝ አብዛኛውን የአርሲ አባገዳዎች ከአኖሌ 1886 በስተቀር ምስራቁን ከሐረሪ፣ ጨለንቆ፣
1887 በስተቀር ማዕከላዊ አካባቢ ከስልጢ 1884 በስተቀር በፍቅር የተቆጣጠሩት ገና የሸዋ ንጉሥ ሳሉ ነው። በዚህ ዘመን ከ1872 እስከ 1889 ንጉሠ ነገሥቱ የትግራዩ አጼ ዮሐንስ አራተኛ ናቸው። ንጉሠ ነገሥት ከሆኑ በኋላ 1894 ወላይታን የተቆጣጠሩት በፈረሰኛ ጦር፣ ከአድዋ በኋላ 1897 ከፋን የተቆጣጠሩት በተመሳሳይ በፈረሰኛ ነው። በአንድ በኩል በኃይል ተያዝኩ እያሉ ተገልብጦ የሚኒሊክን ብርታት መካድ ይደብራል። አድዋ ያለ ሚኒሊክ ፈጽሞ እንደማይታሰብና ብቻውን የዘመተ ብሔረሰብ አለመኖሩን ለማስተንተን ብዙ አንደክምም። የአድዋን ድል ከ80 ቋንቋ ተናጋሪ ብሔረሰብ ለይቶ ከማየትና ያለ መሪ ዘምቶ ያሸነፈ ጦር እንደሌለ ለመገመት ድድብና ብቻ በቂ ነው። የ80 ብሔረሰብን ድል ለአንድ ቋንቋ ተናጋሪዎች መሸለም ደግሞ የከፋ ነውርና ለሌሎች ብሔረሰቦች ያለ ተራ ንቀትን ማሳያም ይሆናል። መላውን ኤርትራንና ትግራይን ለመቆጣጠር ጣሊያን ባደረገው ጉዞ እነ ባህታ ሀጎስ ኤርትራ ውስጥ፣ አሉላና መንገሻ ዮሐንስ ሰንአፈና ኮአቲት ኤርትራ ውስጥ ተፋልመው ነበር። ይሁንና የጣሊያን ጦር በወታደራዊ ቁጥርና መሳሪያ እጅግ የበዛ ስለነበር በማሸነፍ መላውን ኤርትራ አልፎም መላውን ትግራይ ዞ እነ ባህታ ሀጎስ ኤርትራ ውስጥ ኦሮሞ ምሁር እንዲገድል ነፍጠኞች ሌት ተቀን እየሰሩ ነው። ይሄ ሚኒሊክ የተቀመጠበት ፈረስ ማለትም ጊዮርጊስ ያለው ሐውልት የተሰረቀ ፈረስ ነው። ገላን አካባቢ ከሚኖር ሲዳ ደበሌ ከተባለ ገበሬ ነው የተሰረቀው። ዛሬም ይሄንን ፈረስ ሳይሆን እናደዳለሁ። የተሰረቀብን ፈረስ ነው። አስፈላጊ ከሆነ ይህ ትውልድ የተሰረቀውን ፈረስ ሊጠይቅ ይችላል። ሚኒሊክ ወደ ኦሮሚያ ሲመጣ በአህያ ላይ ተቀምጦ ነበር የመጣው። ፈረስ ላይ መቀመጥ የት ያውቅበትና ነው? ምናልባት ሰው እየተጎተተለት ፈረስ ላይ ተቀምጦ ይሆናል። ዛሬም በየዓመቱ የአድዋን ድል እናከብራለን የሚሉ ሰዎች ፈረስ ላይ እንደ ንጉሱ አስቀምጠው ሌሎች ፈረሱን ሲጎትቱላቸው ያለው። ፈረሱ ለባለቤቱ ሊመለስ ይገባል። ይህ የማይቀር ጉዳይ ነው። ሚኒሊክ ጨካኝ ወንጀለኛ ነው። ክፉ ቢሆን አይደለም እንደ አርሶ አደር ፈረስ የሚሰርቀው። የሕዝብ ንጹህ ደም በእጁ ላይ ያለበት ሰው ሐውልቱን እንዴት ከቤተ አጠገብ ቤተ መንግስት ታቆማለህ? ከሃጫሉ ረጅም ቃለ ምልልስ መሃል እነዚህን ለአብነት ማሳያ አካፈልናችሁ። አሁን እናንተ ሐሳብ ስጡበት። ከዚያ በፊት ግን የዛሬ ሳምንት ግድም ዋጋዬ ለገሰ ለጀዋር በጻፈው ደብዳቤ ማገባደጃ ላይ ያሰፈራት አንቀጽ ለወዳጁ ሃጫሉም ትሆናለችና እናንብብለት። አቦላሽ በሉ፣ ዝም ብላችሁ ሰውየውን እርዱት፣ ከህወሓት አትባሱበት። በምትሉት ልክም በአማራ አልተከበበም። ይሄ አማራ መቼም ፈርዶበታል፣ እሱም ተከበብኩ ይላል። ኦሮሞንም አላስበላም። ይሄ ኦሮሞ መቼም ፈርዶበታል፣ ያበላናል ስንል ተበላው ይላል። ከገዱ አንዳርጋቸው ወንበር ላይ ሃርድ ከረንሲ ያለው የቦረና ሰንጋሻኛ ላይ ነው። 4 ኪሎ አካባቢን ተቡለት። ወደ ቦረና ሂዱ፣ አርሲን ያዙት፣ ሸዋን አልሙ፣ እኛም ይለፍልን ወግ ደርሶን እንሙት። ኦሮሚያና ኦሮሞ እናንተ ለምትጠይቁት ዋጋ በጣም አይመጥንም፣ ከዛ በላይ ውድ ነው። በእናታችሁ አብይ አህመድን አግዙት፣ አታወሳስቡ። በተረፈ በዛኛው መንገድ የማይሆን ዋጋ መክፈላችሁ ነው። መንጌ በአራት አቅጣጫ ተወጥራ 17 ዓመት በፈላችበት ሀገር ጃንሆይ ድክም ብሏቸው በወረዱበት ሀገር መሌኮ ባይሞት ዛሬ 29ኛ ዓመት የስልጣን ሻማውን ልናከብር ሰልፍ እንወጣ በነበረበት ሀገር ሰውየው የ10 ዓመት ብሎ እቅድ እየለቀቀብህ ወንበር አካባቢ ምን ታደርጋለህ? ከሰኔ 30 በኋላ እንተያያለን ብትለው ባትለው ብዙም ለውጥ አይኖረውም። መርጠው አልመጣምና ባትመርጠው አይወርድም። ሃጫሉ ከቋሚው ስርዓት ጋር ላደረገው ከንቱ ሙግትና ስልብ ኃይለኝነት ይችን እንደ መልስ ሰጠ ነው። ካለፈውና ያቅማቸውን ሰጥተውን ካለፉት ንጉሠ ነገሥት ምኒልክ ሙት መንፈስ ጋር ላደረገው ክርክር ደግሞ የታሪክ አስተማሪው አቶ ታየ ቦጋለ እንዲህ የሚል መልስ ሰጥተውታል። ሃጫሉ ታሪክ ተናገረ ብሎ መናደድ ምን ይሉታል? ሲጀመር ፈረስ ለመላው ኢትዮጵያዊ ብርቅና እንግዳ ነገር አይደለም። ኢማም አህመድ ኢብን ኢብራሂም አልጋዚ ወይም ግራኝ አህመድና አጼ ልብነ ድንግል በ1529 ሽምብራ ኩሬ ምስራቅ ሸዋ ላይ የተፋለሙት በሁለቱም በኩል ፈረሰኛ ሰራዊት ይዘው ነው። ይህ ተረት ሳይሆን የዘመናዊ ታሪክ ጸሐፊ ሸሃብ አዲን ጦርነቱን በአይኑ ተመልክቶ በአረብኛ ካሰፈረው ጦማር ፋቱህ አል-ሀበሽ ትርጉም ማለትም የሀበሽ ወረራ ዘ ኮንኩዌስት ኦፍ ሀበሻ አይቶ መረዳት ይቻላል። ወላይታ፣ ሀዲያ፣ ጌዲዮ፣ ስልጢ፣ ጉራጌ፣ ከምባታ ከትግራይ ጫፍ አሉላ እንግዳ በፈረስ ስማቸው አባነጋ እስከ ደቡብ ከምዕራብ እስከ ምስራቅ ድረስ ድንቅ ፈረሰኞች ሴቶችም ሆኑ ወንዶች በአራቱም ጫፍ ፈረስ መኮድኮድ መጋለብና መስገር የሁሉም ኢትዮጵያዊ የጋራ ባህልና ልምድ ነው።
ለሕፃናት ጭምር ፈረስ ብርቅ አይደለም። በተሽከርካሪ ስትዋቡ የምታስተውሉት ጨዋታ ጭምር ነው። የሚኒሊክ ፈረስ ስም አባዳኞ ሲሆን የሚኒሊክን ጀግንነት ለማወቅ ለሚፈልግ መጀመሪያ አፍሪካ በቅኝ ግዛት ስር በመውደቋ የአካባቢውን ሁናቴ በመገምገም በፍጥነት ለዘመናት የኖረውን አንድነት ይበልጥ ለማስተሳሰርና ለማደርጀት ሀገርን ከቅኝ ግዛት ለማዳን 98 እጅ ያህሉን የኢትዮጵያ ስፍራ በፍቅር አንድ እጅ የሚሆነውን አካባቢ ያለውን ጦረኛ ኃይል በመጠቀም አዋሃዱ። አንድ እጅ ከአድዋ በኋላ ያለ ጦርነት የተዋሃደ ነው፣ ከላይ እንደጠቀስነው ከካፋ ሸካ በስተቀር። በባዶ ወኔ ሳይሆን በጀግንነት የሚኒሊክ ኢትዮጵያዊ ጦር የትኛውም አካባቢ ያለውን የውስጥ ኃይል ሳያሸንፍ የተባበረች ኢትዮጵያን አልመሰረተም። ደጋግሜ እንዳነሳሁት የሚኒሊክ ጦር አብዛኛውን የደቡብና የምዕራብ ክፍል የተቆጣጠረው በመጀመሪያ የሸዋን ጦር ሸዋ፣ አማራ፣ ኦሮሞ፣ አርጎባ፣ ጉራጌ በኋላ ስልጢን በመያዝ በመቀጠል በሸዋ ጦር አማካይነት የጊቤ ኦሮሞ ግዛቶችን ጂማ፣ ጎማ፣ ጉማ፣ ጌራና ሊሙ ኢናሪያ ያለ ጦርነት በመያዝ አስከትሎም የሌቃ ወለጋ ግዛቶች ቄለምና ነቀምት ያለ ጥይት ድምጽ በፍቅር በመያዝ አብዛኛውን የአርሲ አባገዳዎች ከአኖሌ 1886 በስተቀር ምስራቁን ከሐረሪ ጨለንቆ 1887 በስተቀር ማዕከላዊ አካባቢ ከስልጢ 1884 በስተቀር በፍቅር የተቆጣጠሩት ገና የሸዋ ንጉስ ሳሉ ነው። በዚህ ዘመን ከ1872 እስከ 1889 ንጉሠ ነገሥቱ የትግራዩ አጼ ዮሐንስ አራተኛ ናቸው። ንጉሠ ነገሥት ከሆኑ በኋላ 1894 ወላይታን የተቆጣጠሩት በፈረሰኛ ጦር፣ ከአድዋ በኋላ 1897 ከፋን የተቆጣጠሩት በተመሳሳይ በፈረሰኛ ነው። በአንድ በኩል በኃይል ተያዝኩ እያሉ ተገልብጦ የሚኒሊክን ብርታት መካድ ይደብራል። አድዋ ያለ ሚኒሊክ ፈጽሞ እንደማይታሰብና ብቻውን የዘመተ ብሔረሰብ አለመኖሩን ለማስተንተን ብዙ አንደክምም። የአድዋን ድል ከ80 ቋንቋ ተናጋሪ ብሔረሰብ ለይቶ ከማየትና ያለ መሪ ዘምቶ ያሸነፈ ጦር እንደሌለ ለመገመት ድድብና ብቻ በቂ ነው። የ80 ብሔረሰብን ድል ለአንድ ቋንቋ ተናጋሪዎች መሸለም ደግሞ የከፋ ነውርና ለሌሎች ብሔረሰቦች ያለ ተራ ንቀትን ማሳያም ይሆናል። መላውን ኤርትራንና ትግራይን ለመቆጣጠር ጣሊያን ባደረገው ጉዞ እነ ባህታ ሀጎስ ኤርትራ ውስጥ፣ አሉላና መንገሻ ዮሐንስ ሰንአፈና ኮአቲት ኤርትራ ውስጥ ተፋልመው ነበር። ይሁንና የጣሊያን ጦር በወታደራዊ ቁጥርና መሳሪያ እጅግ የበዛ ስለነበር በማሸነፍ መላውን ኤርትራ አልፎም መላውን ትግራይ እነ ባህታ ሀጎስ ኤርትራ ውስጥ፣